ሀገሬ ይሄ አሁን ያለንበት ወቅት ፖለቲከኛ ነው ወይ? አይገርም ወይ ጊዜ እኔ ራሱ በሙዚቃ 20 ዓመት ሆነኝ። አላማሽም የተሰኘውን የመጀመሪያ አልበሜን ካስቻለው ዲሮ ጋር በ98 ዓመተ ምህረት አብሬ ለመስራት እድሉ ተፈጠረልኝ። አስቻለው ዲሮ ድንቅ አቀናባሪ ነው። ገዳም ገባሻሉ፣ ነይ ማታ ማታ፣ ከጎኔ የተሰኙትን ሙዚቃዎች ውብ አድርጎ አቀናበራቸው። በመቀጠል ሁለተኛ አልበሜን ተገርሜ የሚለውን እድሜ ጨምሬ ከነ ኤልያስ መልካ ከነ ሚኪ ጃኖ አስቻለው ዲሮ ውብ አድርገው ሰርተው እኔም ደግሞ ከልጅነት ሐሳቤ ትንሽ በሐሳብ አደግ ብዬ ተገርሜ ሁለተኛው አልበም ወደ እናንተ አቀረብኩ። ከዘሮ አይደለም ጉዳይ መታመን ብቻ ነው ዳይ፣ የገባው ፍቅር ስሙ አይኮራም በዘር በደሙ፣ ከየትሁን ከየት ግድ የለኝም የሷ ዘር ፍቅር አይሆነኝም፣ ካማረኝ እሷን ካልኩማ አልሻም ምክርም አልሰማ። ሟቸዋ ባለቤቴ ሰላማዊት መቼም እና እሷ ፊልም እንድትሰራ ሙዚቃውን ገታ አደረግኩና ሽረት የሚባል ፊልም ጽፌ ዳይሬክት አድርጌ በተቻለኝም አልችለውን ትወና ደግሞ ለመተወን ሞክሬ እሷን ለማገዝ በጣም ከሚወደዱ የፊልም ሰዎች ጋር የራሷን ፊልም እንድትሰራ ለማገዝ ሞከርኩ። እሷን በሕይወት ወደሚወዳት እግዚአብሔር ሄደች። ታሪክ ግን ጻፈች። ያ ሶስተኛ አልበሜን ራሴ አቀናበርኩ። እንግዲህ ያው የነበርኩበት ሁኔታ ስቱዲዮ ሌሎች አቀናባሪዎች ጋር ሄዶ ለመስራት ከባድ ስለነበረ ራሴ ለማቀናበር ሁኔታዎች አስገደዱኝና ራሴ አቀናበርኩ። እጠብቅሻለሁ የሚል አንድ ሙዚቃ ነበር። ሰያይ እሱ ታሪክ እርጉዝ የነበረች አንዲት ሴት ነበረችና በቃ በእርግዝና መቼም ሴቶች በእርግዝና ጊዜ ያማቸው የለ ታማ በቃ በጣም ባለቤቷ በጣም ተጨንቆ ለመውለድ ስትሄድ እና በዳኝነትም ደግሞ እኔ በገባኝ ሙዚቃ ባሳለፍኩት የሙዚቃ ውጣ ውረድ ታናናሾቼን ለመዳኘት እድሉ ገጠመኝ። እናንተም ወደዳችሁት። በቅን አልበም ላይ አንድ የመጽሐፍ ቅዱስ ታሪክ አስቴር የምትባል መጽሐፍ አስቴር፣ ብዙዎቻችሁ መጽሐፍ ቅዱስን ካነበባችሁ እዛ ላይ አለ። በሱ ላይ ተመርኩዤ በዛን ዘመን የነበረችውን ኢትዮጵያን እኔ በገባኝ እኔ ባየኋት መንገድ ጽፌ ወደ እናንተ አቀረብኩ። በቅን አልበም ውስጥ ሌላኛው ደግሞ ተራራው የሚባል ሙዚቃ ተራራው ከኛ ከኖርንበት ዘመን ይልቅ እሱ የእድሜ ባለጠጋ ስለሆነ እኛ ያላየነውን ትላንትና ስለተመለከተ መቼም በእግዚአብሔር ፊት ድንጋይም ሕይወት አለው አይደል? ደግሞ ፈላስፋን እንዳትሉኝ። ተራራው ሌላ ደግሞ
አሁንም ከመጽሐፍ ቅዱስ አንዲት ልባም ሴት የባሏ ልብ ያረፈባት ልባም ሴት ስለሆነች ስለ እሷ ደግሞ ውዴ ያልኩኝ ውድ ስለሆነች ስለምወዳት ውዴ ውዴ ጓደኛዬ። አይገርምም? ጓደኝነት ሰው በሌለበት ሰዓት አብረው የሚሆን ሰው ከዛ በላይ ወዳጅ እኮ የለም። ስለ ጓደኝነት ጠላትን ስለ መውደድ በቃ ሰው ወዳጁን ብቻ ቢወድ ምንም ዋጋ የለውም። ያነበብኩት መጽሐፍ እንዳስተማረኝ ጠላትንም መውደድ እንደሚቻል እነዚህ ያው መቼም ከ40 በኋላ መቼም እያልኩኝ እነሱን በመጽሐፍ ወደ እናንተ አደረስኩ። እናንተም በኮሜንታችሁ፣ በቀጥታ ስልክ፣ በሶሻል ሚዲያ ፍቅራችሁን ገለጻችሁልኝ። አንዳንዶቻችሁ ደግሞ ወዳጆቼ በአካልም በተለያየ መንገድ የጠየቃችሁኝ ጥያቄ አለ። ተጠየቅ እስኪ አውጋኝ ተራራው ጊዜው ተቀይሮ የመጀመሪያው ጥያቄ ዘንድሮ ፖለቲከኛ ነው ወይ? እኔ ፖለቲከኛ አይደለሁም። ፖለቲካ ለፖለቲከኛ፣ ሙዚቃ ደግሞ ለሙዚቀኛ። እኔ አቤል ሙሉጌታ ድምፃዊ፣ የግጥምና ዜማ ደራሲ አይደል? እንደዛ ነው የምታውቁኝ። ስለዚህ እኔ ፖለቲከኛ አይደለሁም። ነገር ግን ሀገሬን ደግሞ እኔ በገባችኝ መንገድ ለሀገሬ እጠቅማታለሁ ብዬ ቅድም እንዳነሳሁላችሁ በተለያየ መንገድ እኔ የጻፍኳቸው ስለ ሀገር ብዙ ሙዚቃዎች አሉ። በዛ መንገድ ለሀገሬ ካለኝ የሙዚቃ አበርክቶት እንጂ ፖለቲከኛ ፈጽሞ አይደለሁም። በመቀጠል ኢትዮጵያ ስለ መወለድህና ስለ ታሪኳ ምን ትላለህ ያለኝ ደግሞ አንድ ሰው አለ። ኢትዮጵያዊነት በጣም ጥልቅ ነው። አባቶቻችን ይህቺን ሀገር ሲያስረክቡን ከነ ሙሉ ታሪኳ ነውና ኢትዮጵያ በመወለዴ በጣም እኮራለሁ። አቤል ዘ ዊኬንድ የሚባል ካናዳ በመወለዱ ለካናዳ እንደጠቀመው ማለት ነው። አቤል ሙሉጌታ እዚህ በመወለዱ ያው ሀገሩን ያገለግላል። ለሀገሩ ደግሞ በሚችለው መንገድ በተሰጠው ጥበብ ያገለግላል ማለት ነው። ኢትዮጵያ በመወለዴ በጣም ደስተኛ። በጣም ከሚገርመኝ ፓርቲ ኢትዮጵያ በወር አስቤዛ ተሸምቶ በቃ የተሸመተው እህል ምንም ሳይሆን ውጭ ሀገር እኮ ያው ብዙ ሰምተን የለም እና እቺ ሀገር ኢትዮጵያዬ እዚች ሀገር በመወለዴ በጣም ደስተኛ ነኝ። ስለ ህዝቧስ ምን ትላለህ? ህዝቧ ደግ፣ እንግዳ ተቀባይ፣ እግዚአብሔር ያው መቼም አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ከትግሬ ነህ ከመባባል ያው አባቶቻችን አንድ ሆነው ስለሆነ አንድ ሆነን ሰው መሆን የሚባለው ትልቁ ጉዳይ ላይ ትኩረት አድርገን ያው ያስተማረኝ መጽሐፍ እሱ ነው። ቫልዩ አለው ሰው መሆን። ሰው የሚባለው ነገር አምላክን ከሰማይ ሰማያት ወደ ምድር ያመጣ ጉዳይ ነውና ሰው መሆን ትልቁ ጉዳይ ነው ብዬ አምናለሁ።
ከኢትዮጵያ በላይ የምትገርም ሀገር አለች ወይ? በደንብ ነው። አዲሲቷ ኢየሩሳሌም አይገርምም? ኢትዮጵያን በጣም እንደምወድ ነግሬያቸዋለሁ። ግን ኢትዮጵያን ስወድ አዲሲቱ ኢየሩሳሌምን አሳዝኜ ከሆነ በቃ አላተረፍኩም ብዬ ነው። እናቶቼም አባቶቼም ደግሞ ሲያስተምሩኝ እንደዛ ብለው ነው። ስለዚህ የምኖረው እግዚአብሔርን ደስ ለማሰኘት ነው። አይ ነው አንድ ሙዚቀኛ ነኝ። መቼም ሰው ያው ደካማ ነው፣ ብዙ ኃጢአት አለበት። እንደ አንድ ኃጢአተኛ ሰው ግን በቃ የምመኘው ተስፋዬም አዲሲቷ ኢየሩሳሌም የምትባል ሀገር ስለሆነች እሷ ትገርመኛለች። የሃይማኖት ሐሳብ ይሄን ማወቅ እንችላለን ወይ? በደንብ እናቴም አባቴም በነገራችን ላይ ቆራቢ ናቸው። ያው አባቴ በሕይወት የለም። እናቴ ቅድም እንዳልኳችሁ መጽሐፍ ቅዱስ አንብብ ብላን ያሳደገችኝ። እኔ ደግሞ ሳነብ እግዚአብሔር ለእኔ በተገለጠበት መንገድ፣ እኔ በገባኝ መንገድ ክርስቲያን ሆኜው እስከ እርጅናዬ ክርስቲያን ሆኜ ብችል ደግሞ እንደ አባቶቼ ገድል እንደሰሩት ገድል ብሰራ እንደው በታደልኩኝ። ጸልዩልኝ። የሃይማኖት ሐሳቤ ክርስቲያን ነው። መዝሙር ትሰማለህ ወይ? በደንብ ነው የምሰማው። በደንብ ነው መዝሙር የምሰማው። እናት ኦርቶዶክስ ቤተክርስቲያን ካፈራቻቸው ግሩም ዘማሪዎች ሰማለሁ። ከሙሉ ወንጌል አብያተ ክርስቲያናት መዝሙሮቻቸውን እሰማለሁ። ያለ መዝሙርማ እንዴት ይሆናል? መንፈሳዊ ነገር ያስፈልገናል። እኛ በተለይ እኛ ሙዚቀኞች ይርበናል። ብንችል አንድ ቀን እኛም ደግሞ አድለውን ብንዘምር እግዚአብሔር በረዳን። መልካም ነው። ምን ያስገርመሃል? ምን ያስገርመኛል? ምን ያስገርም? ኧረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ዋው! የእግዚአብሔር ፍቅር ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለእኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆንኩ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ የሚል መጽሐፍ ላይ አንብቤያለሁ እና የሚያስገርመኝ እሱ ነው። ስለ ኑሮ ምን ትላለህ? ወይ ኑሮ መልከ ብዙ ብላለች አስቱ። ኑሮ ዘንድሮ ነው ወይስ ድሮ ይባላል። ኑሮ ያራዳ ልጅ ኑሮ ዘንድሮ ነው ወይስ ድሮ ይላል። ድሮ ነው። ሱቅ ስሸጥ ቡና በ4 ብር፣ ሚሪንዳ በብር ከ25፣ ዘይት ተሰፍሮ ቡና በዚህ ወረቀት ሲጠቀለል ጠቅለል አድርጌ የስሙኒ ወረቀት ስጠቀልል ዋዛ እንዳልመስላችሁ። ወረቀት ስጠቀልል የስሙኒ እናረግና አይ ሱቅ አየህ እንድች አርገን ድሮ አርገን በዚች አስቡት። አሁን ላይ በዚች ቺፕስ በዚች ስንት ነው ልጆች እንዴ ይላቸዋለሁ። አሁን ያው ገንዘቡ ብዙ ነው ይመስለኛል። አሁን እኛ ሁላችን ኢን ታይም ላይ ነው ያለነው። የመጨረሻው ዘመን ደግሞ ሰዎች በኑሮ በጣም ተጨንቀው ያው
አንታይ ክራይስት ይባል ሲመጣ የኑሮ ውድነትን አቀላለሁ ሰላም እሰጣለሁ ብሎ ስለሆነ ያ መጽሐፍ የምታነቡ ሰዎች ያላነበባችሁ አንብቡ እና ኑሮን አቀላለሁ ብሎ ስለሆነ አሁን ኑሮ የከበደው ዓለም ላይ የዚህ ዓለም ገዢ የቀመረው ቀመር ስለሚመስለኝ ያሁኑ ኑሮ ያው እንግዲህ ከእግዚአብሔር ጋር ካልሆነ ከባድ ነው ማለት ነው። እግዚአብሔር ካለ ግን ያው እኔ እዚህ ቅን አልበም ላይ ገንዘብ የሚል ሙዚቃ እግር በተራመደው የሚያረጀው ጫማ የሚል ሙዚቃ አለ። እንደዛ ነው። እሺ እንቀጥል። ዝና ለአንተ ምንድን ነው? ዝናና ቴክኖሎጂ ለእኔ አንድ ናቸው። ያው ዝና ለበጎ ከሆነ ይጠቅማል፣ ቴክኖሎጂም እንደዛው። ያለንበት ዘመን ቴክኖሎጂው ራሱ ነገሮችን አይመርጥም። ነገር ደግሞ ሰውነት ውስጥ የሚሰራው በአይንና በጆሮ ሰምቶ ነው እና በአይንና በጆሮ ወደ ውስጥ ይገባና ነገር ይሰራል፣ ነገር ያበላሻል። ዝናም እንደዛ ነው። ዝና ወደ ውስጥ ከገባ ስለዚህ ኖርማል ሆኖ መኖር፣ ቀለል አድርጎ መኖር፣ በቃ ይሄው ነው እንግዲህ ይሄው ነው። ዝና ለኔ እንደዛ ነው። ካልጠበቁት ግን ትንሽ አስቸጋሪ ይመስለኛል። ስለ ጊዜ ምን ትላለህ? ዋው ጊዜ እኮ ክብ እኮ ነው። እኔ ጊዜን የምመስለው በሰዓት ነው። ከላይ ያለው 12 ነውና ባለጠጋ አድርጉት 12ን። ከዛ ያ 12 ሲዞር አንድ ይሆናል፣ እየቀነሰ ይመስላል። ከዛስ 2 3 4 እያለ ዞሮ ደግሞ ቀንሶ 10 11 መልሶ 12 ተመልሶ ደግሞ እንደገና አንድ ይላል። ስለዚህ ዛሬ የከበረ የመሰለው ነገ አይደለም። ዛሬ ጤነኛ የመሰለው ነገ ይታመማል። እንደዛ ነው። ግን በጊዜ ውስጥ ጊዜ ዞሮ ስለሚከፍል ስትሄድ ብቻ አይደለም ጊዜ ስትመለስም ስላለው ስትሄድ የምትዘራውን መጠንቀቅ አለብህ በጊዜ ውስጥ ብዬ አምናለሁ። ምክንያቱም ስትመለስ የምታጭደው አንተው ስለሆንክ። ስለዚህ ጊዜ እንደዛ ይመስለኛል። ባለጠጋ የሆነ ድሃ ይሆናል። ድሃ የነበረ ደግሞ ድሃ ሆኖ ላይቀር ይችላል፣ ባለጠጋ ይሆናል። እንደዛ ነው። በህይወት ያለ በህይወት አይኖርም። ጊዜ ትርጉሙ ብዙ ነው። ጊዜን ለተረዳው ሰው በቃ ቀደም እንዳልኳችሁ ለአዲሲቷ ኢየሩሳሌም እንዴት መኖር እንዳለበት መስኖ ይኖራል ብዬ አስባለሁ። ጊዜ ለእኔ እንደዛ ነው። አንዳንድ ነገሮች ብዙ ያስቁኛል፣ አንዳንድ ነገሮች ብዙ ያስገርሙኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ ለሚወዱ ለአድናቂዎች ምን ትላለህ? ውዶቼ ድንቁ እዚህ ያደረስከኝ የኢትዮጵያ ሕዝብ ሙዚቃዬን አዳምጠ እዚህ ያደረስክ የኢትዮጵያ ሕዝብ ወዳጆቼ፣ አድናቂዎቼ ወዳቸዋለሁ። አብራችሁኝ የነበራችሁ ከጎኔ የነበራችሁ ላመሰግናችሁ ወዳለሁ። ባለቤቴ ሄለን፣ ቲጂዬ፣ ጌታሁን ወንድሜ፣ አቢቲ ጉልላት፣ በሙዚቃ ውስጥ ደግሞ አብራችሁኝ
ያላችሁ ስማችሁን ጠቅሼ ማልጨርስ ወዳጆቼ አንዳችሁን ጠርቼ አንዳችሁን እንደው ሳልጠራ እንዳልቀር መቼም የልቤን ስለምታውቁ ምንም አትሉኝ። እጅግ በታላቅ ክብር አመሰግናችኋለሁ። እኛም ብቻ ሳይሆን ከእኛ በኋላ የሚመጡትን ሙዚቀኞች ለማበረታታት ግጥምና ዜማ እየሰራን ወደ እናንተ ለማድረስ እዚሁ ስቱዲዮ እኔ እንዳዜምኩ የኔን የ20 ዓመት ተሞክሮ እንደነገርኳችሁ እነሱን ደግሞ በካሜራ እየቀረጽን ከታች ወደ እናንተ ለማድረስ ዝግጅታችንን ጨርሰናል። ሰብስክራይብ እያደረጋችሁ ደግሞ ቅናምኖ ብልጣሳምኖ ሰጪ ባክኖ ንፉቅ ጨክኖ